የመሬት መንቀጥቀጥ ህንፃ ላይ ጫና እንዴት ይፈጥራል? እንደ ኢትዮጵያን አቆጣጠር ዕለተ እሁድ ጥቅምት 16 2018 4.5 ሬክተር ስኬል የመሬት መንቀጥቀጥ ተከስቷል። መሬት መንቀጥቀጥ በሸለቆ መሰንጠቅ ይሁን በተለያዩ ምድር ቅርጿን ለመያዝ በምታደርገው ሂደት ሞገዶች ወይም ዌቭስ ይፈጠራሉ። እነዛ ሞገዶች የተለያየ ፍጥነት ሊኖራቸው ይችላል። ይህ ሞገድ በተለያዩ መዋቅሮች ላይ ንቅናቄን ይፈጥራል። ይህን ንቅናቄን የሚቃረን ከህንፃው ክብደት የሚመነጭ ኢነርሻል ፎርስ ይፈጠራል። በሁለቱ ተቃርኖ ህንፃው ላይ ውስጣዊ ጫናን ወይም ኢንተርናል ፎርስን ይፈጥራል። መሐንዲሶች ለዚህ እንቅስቃሴ ወይም ሞሽን ተመጣጣኝ ኃይል ወይም ደግሞ ፎርስ የኒውተንን ሁለተኛ ህግ በመጠቀም ያሰላሉ። ህጉ የሚለው ፎርስ ኢዝ ኢኳልስ ቱ ማስ ታይምስ አክሰለሬሽን ወይም ኃይል የክብደትና የፍጥነት ብዜት ውጤት ነው ይላል። ስለዚህ የተፈጠረው የመሬት መንቀጥቀጥ ኃይል የህንፃው ክብደት እና የሞገዱ ብዜት ውጤት ነው። ከቅርብ ጊዜ ወዲህ አዲስ አበባ በተደጋጋሚ የመሬት መንቀጥቀጥ ይስተዋላል። በዚህም በቅርቡ ዞን 2 ሴስሚ አክቲቭ የነበረችው አዲስ አበባ ወደ ዞን 3 ሴስሚ አክቲቭ ዞን በተለያዩ ባለሙያዎች ግምት ውስጥ ገብታለች። በእርግጥ ኮዳችን ኢቢሲኤስ ኢትዮጵያን ቢልዲንግ ኮድ ኤንድ ስታንዳርድ ክፍል 8 በ1995 እትሙ አዲስ አበባን ዞን 2 ላይ ይመድባታል።